ለበዓል ባለሙያ ሴት የሚያስፈልሽን ይሄን የመሰለ የሚያምር ቆንጆ ሶፍት ኬክ አብረን እንስራ። 5 እንቁላል የተጠቀምኩት። ከዛ ደግሞ 2 ካፕ ስኳር። የካፓችን አይነት የሁላችንም ይለያያል። እኔ በዚህ ካፕ 2 ነው ያደረኩት። ከዛ ደግሞ በዚሁ ካፕ ሁለት ጊዜ ዘይት 2 ካፕ ዘይት ነው ያደረኩት። ከዛ በሚክሰሩ እንደዚህ መምታት፣ ሚክሰር ባይኖራችሁም በኖርማል መምቻ መምታት ትችላላችሁ። ከዛ አንድ ወተት ነው የተጠቀምኩት። ይሄን ወተት የማያውቀው የለም። ከዛ 2 በቫኒላ ክዳኗ 2 አደረኩኝ። ከዛ 3 ካፕ ዱቄት ነበር ያደረኩት። በኋላ ላይ ግን አልበቃኝ ብሎ 1 ካፕ ጨምር ያለሁኝ። ከዛ 2 የሾርባ ማንኪያ ቤኪንግ ፓውደር ነው የተጠቀምኩት። ከዛ አንድ ላይ ሚክስ አድርጉት። በሚክሰሩ በደንብ ምቱት። እንደምታዩት አንሶኝ 1 ጨምር ያለሁኝ 4 ካፕ ማለት ነው ያደረኩት። ከዛ በደንብ እንደዚህ በደንብ ምቱት። እንደዚህ ዳርዳሩን ተረጫጭቶብኝ ስለነበረ ነው እኔ የጠረኩት። ከዛ ፓትራችሁን ዘይት ቀቡትና የኔ የማይዝ ፓትራ ስለሆነ ነው ዘይት ብቻ የቀባሁት። የሚይዝ ፓትራ ከሆነ ፓትራችሁ ዱቄትም ነስንሱበት። የኔ የማይዝ ስለሆነ ነው እንደዚህ አድርጌ አረኩት። ከዛ በ180 ዲግሪ ሞቀ ኦቭን ውስጥ ነው ያደረኩት። ቀድማችሁ ኦቭኑን አሙቁት። ከማስገባታችሁ በፊት ኦቭኑ መጋል አለበት። መብሰል አለመብሰሉን እንደዚህ ስቲክ ያስገብታችሁ ስታወጡ ሊጥ ከሌለው በስሏል ማለት ነው። እኔ ኮኮናት ፓውደር ነው የቀባሁት የነሰነስኩበት። እና እንደዚህ የሚያምር ሶፍት ስፖንጅ የሆነ ኬክ ሆኗል። በጣም የሚጣፍጥ በጣም የሚያስመሰግን ለበዓል ለእንግዳ የሚሆን በጣም ቆንጆ ኬክ ነው። ሰርታችሁ ሞክሩት። ፎሎ፣ ላይክ፣ ሼር፣ ኮፒ ሊንክ ማድረግ አይረሳ። እወዳችኋለሁ። ባይ